በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁን ቪዲዮ የምታዩ አባቶች፣ እናቶች፣ ወንድሞችና እህቶች፣ ልጆች ሁላችሁም በመድኃኔዓለም በክርስቶስ ለተዋጃችሁ በዚህ ቀን ላይ ሰዓት እንኳን በሰላም አደረሳችሁ። እንደምን አላችሁ? ዛሬ ይህንን መልእክት የምናስተላልፈው ከምስካየ ኅዙናን መድኃኔዓለም ወቅዱስ ሩፋኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአትላንታ ጆርጂያ ነው። ያለንበት ቦታ የኪራይ ቤተክርስቲያን ነው። ከ2012 ዓመተ ምህረት በዚህ ሀገር አቆጣጠር ጀምሮ ላለፉት 13 ዓመታት በዚህ ቤት ተገልግለናል። ብዙ ሕፃናትን፣ ወጣቶችን፣ ጎልማሶችን አጥምቀንበታል። ብዙ ጋብቻ የፈጸሙበት ወገኖች አሉ። በተለይ ብዙ ልጆች ተምረው ሃይማኖታቸውን፣ ታሪካቸውን እንዲያውቁ፣ ሀገራቸውን እንዲወዱ፣ እግዚአብሔርን በመፍራት ሰውን በመውደድ በማክበር በኢትዮጵያዊ ስርዓት እንዲያድጉ አድርገንበታል። እና አሁን እንግዲህ ባለንበት ሁኔታ የቤተ ክርስቲያን መስጊድ እንዲሆን ተገዝቷል። ስለዚህ እኛ ከዚህ መውጣት አለብን። በዚህ ምክንያት የራሳችን የሆነ ህንፃ ቤተ ክርስቲያን እየፈለግን የቆየነው አግኝተናል። አሁን ለመግዛት እግዚአብሔር ፈቃድ ሆኖ ፍጻሜው እንዲያሳምርልን ጸልዩልን። እና ዋናው ቤተ ክርስቲያን በዚህ ሀገር ላይ የምታስፈልገው ልጆችን ለማሳደግ ነው። እዚህ ሀገር ላይ ብዙ አይነት ፈተናዎች ከትምህርት ቤት ጀምሮ በልዩ ልዩ ሁኔታ ስለሚያጋጥማቸው ልጆቻችንን በሃይማኖታቸው፣ በስነ ምግባር እንዲሁም በሀገር ፍቅር ቋንቋቸውን፣ ታሪካቸውን፣ ባህላቸውን፣ ማንነታቸውን አውቀው አድገው እችንም የተወለዱባትን ሀገር የእናት አባታቸውንም ምድር ሀገረ ኢትዮጵያን መላ ዓለምን የሰው ዘር ሁሉ የሚያገለግሉ እግዚአብሔር በጠራቸው መንገድ በሃይማኖቱ፣ በፖለቲካው፣ በሌላው መንፈስ መንገድ ተጉዘው ህዝብን የሚያገለግሉ ጥሩ ዜጎች ለማድረግ የምንችልበት የምንቀርጽበት ቦታ ነው። ስለዚህ ሁላችሁ ይህንን ቪዲዮ የምታዩ ሁሉ ይህን ያሰብነውን ቤተክርስቲያን ገዝተን የራሳችን አድርገን ልጆቻችንን በየእድሜያቸው በየደረጃቸው እንድናስተምር በዚህ ቤተክርስቲያን የጀመርነው መንፈሳዊ አገልግሎት እንድንቀጥል፣ በተለይ በዚህ ሀገር ያለ የወላጅና የልጆች አለመተዋወቅ፣ አለመግባባት በባህል ምክንያት፣ በቋንቋ ምክንያት እና በልዩ ልዩ ነገሮች ምክንያት ያለውን ለማቀራረብ ብዙ የምናደርገው ጥረት እሱ ላይ ነው። የቤተሰብ ቀን አለን፣ እንወያያለን። ልጆች ወላጆቻቸው እንዲያውቁ፣ ወላጆችም ልጆቻቸው እንዲያውቁ እናደርጋለን። የመጨረሻ የቤተክርስቲያን ግብ የእግዚአብሔር መንግስት መውረስ ነው። መጨረሻው ግባችን እሱ ላይ መድረስ ነው። ስለዚህ ቤተክርስቲያን የንስሐ ቤት ነች፣ የቅዱስ ቁርባን መቀበያ ቤት ነች። ልጆች እግዚአብሔርን ጸጋ አግኝተው እግዚአብሔር ልጆች ሆነው ተጠምቀው የሚያድጉባት ቤት ነች። ጥሩ ዜጋ የሚሆኑባት ቤት ነች። ስለዚህ ሁላችን ይህን የምታየው ሁሉ ቤተክርስቲያን አገር አቀፍም ዓለም አቀፍም የሁሉም ስለሆነች በያላችሁበት ባላችሁበት ቦታ ሁሉ በመርዳት እንድታግዙን እና በጋራ የጀመርነውን ከፍጻሜ እንድናደርስ እንድትረዱን እንጠይቃለን። ሁላችሁንም ይህንን መልእክት ሌሎችም እንድታካፍሉ እናሳስባለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ምሕረት፣ የእመቤታችን ቅድስት ድንግል ማርያም የቅዱሳን ሁሉ በረከት ረድኤት ከሁላችሁ ጋር ይሁን። መድኃኔዓለም ክርስቶስ ሁላችሁ ይባርካችሁ፣ ይጠብቃችሁ፣ የሰጣችሁትን ሁሉ የበረከት ስጦታ አድርጎ ዋጋችሁን እንዲከፍላችሁ መልካም ምኞቴና ጸሎቴ ነው። ለሀገራችን ለኢትዮጵያ ሰላምን ይዘዝልን፣ የምንኖርባትን ሀገር አሜሪካን ይጠብቅልን፣ ለዓለም ሁሉ ሰላምን ያወርድልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። አሜን።